እሞልጭሻለሁ ነይና ስጭ ዘጋ ሚዩት አድርገሽኝ የነበርሽ ሰው ነይና እዚህ ጋር የሆነ ነገር በሉኝ ሄርሜላ የምን ዘይት ነው ያነሰባት ሄርሜላ የምን ዘይት ነው ችግር ያለባት ዘይቷን ስትቀይር ሰንብታ እኮ ነው መታፊታቸው ላይ የጣለችው ምናምን የምትሉ ሰዎች ማለት ነው የምን ዘይት ነው እንትን የምትሉት ሄርሜላ እኮ ፉል የሆነ ዘይት ያላት ሰው ናት ለራሷ የሰው ዘይት የምትፈልግ ቤተሰብ አሁን እኮ ነው የሆነ እንትን ላይ ማለት ነው ግሩፕ ላይ ገባሁና ቲክቶክ ግሩፕ ላይ ማለት ነው ገባችሁ ከአብርሽም ከሩታም ከሄርሜላም ያሉ ቤተሰቦች አንዳንድ ነን ባዮች ማለት ነው አብርሽ እንዲድን የማይፈልጉት እኮ ሩታም ሄርሜላም ናቸው አንድ ላይ እየተጣሉ ለምን እስከሚድን አይሸሹም እልህ ውስጥ የገቡት ሄርሜላ ለምን አትወጣም ምናምን የምትሉ ሰዎች ማለት ነው ሄርሜላ እንዴድና ምንድነው ያደረገችው ሄርሜላ እኮ ትናንት ራሱ ሰላም ሆኑልኝ ሰላም ተመለሱልኝ ሲደርሱ ደውሉልኝ ሄዱ ችግር የለውም ከዳነ ያለውን ነገር ግን አሳውቁኝ እኮ ነው ያለችው አይደል እንዴ እንዲገግማ ማንንም ተሰድባለች ማንንም ዛቻ ላይ አርጋለች እንዴ ሄርሜላን መታችሁ እንደዚህ መተውሸከቱባት ሄርሜላ እኮ ጽድት ያለች እሴት እኮ ናት ገባችሁ አይደል እሴት ጽድት ያለች እሴት እኮ ናት ማርያምን የማይሆን ነገር ሄርሜላ ላይ አትቅቡ ሄርሜላን የማይመጥናት ነገር ሄርሜላን የማይገባት ነገር ለሄርሜላ የማይሆን ነገር እየመጣችሁ አትውሽክቱባት ስነ ስርዓት ያዙ እኔ በጣም ነው የተነደርኩባችሁ ማርያምን ነምላችሁ በጣም ከመላችሁ በላይ ማለት ነው እና ከስር ኮሜንት እየጻፍኩ ነበር ሄርሜላን ከዚህ ውስጥ አታስገቧት ረፉ ሄርሜላ እንደዚህ አይነት ነገር ያደረገች አይደለም ስላቸው ሚዩት ነው ያደረጉኝ ማለት ነውና እኔ እንጃ ሄርሜላን የምትሳደቡ ሰዎች ሄርሜላን የሆነ እንትን የምትሏት ሰዎች ምን አይነት አስተያየት እንዳላችሁ ራሱ አላቅም በምን አይነት እንትን እየወሰዳችሁት እንደሆነ ራሱ አላቅም ሄርሜላ በጣም ስነ ስርዓት ያላት ልጅ በጣም ጎበዝ በጣም ጀግና ነገሮችን በደንብ አርጋ አንደርስታንድ የምታደርግ ለአብርሽ የምትጥር እንጂ ዘይቱን ስትቀይር ሰንብታ መታ የሩታን ተራፊ ምን ነው አላችሁ የዘይት ችግር አለባት እንዴ ሄርሜላ የዘይት ችግር አለባት እንዴ ሄርሜላ የዘይት ችግር አለባት ወይ ነገር ማርያምን አምላችሁ እየመጣችሁ እዚህ ጋር ኮሜንት ስጡ ያንዳንድሽ እሞልጭሻለሁ ነይና ስጭ ዘጋ ሚዩት አድርገሽኝ የነበርሽ ሰው ነይና እዚህ ጋር የሆነ ነገር በሉኝ ሄርሜላ የምን ዘይት ነው ያነሰባት ሄርሜላ የምን ዘይት ነው ችግር ያለባት ዘይቷን ስትቀይር ሰንብታ እኮ ነው መታፊታቸው ላይ የጣለችው ምናምን የምትሉ ሰዎች ማለት ነው የምን ዘይት ነው እንትን የምትሉት ሄርሜላ እኮ ፉል የሆነ ዘይት ያላት ሰው ናት ለራሷ የሰው ዘይት የምትፈልግ ሰው አይደለችም አይደል እንዴ እና ሄርሜላን በማይሆን መልኩ በማይሆን መንገድ ስሟን ለማጥፋት የሆነ ነገር ለማድረግ የምትጥሩት ነገር በጣም ነው የሚያስጠላ በጣም ማለት ነው የመቁ እንትን በጎች ሆናችሁ አንዳችሁ ያብርሽን አንዳችሁ ሄርሜላን ፎቶ አድርጋችሁ ግን ሄርሜላንና አብርሽን ተወቅሳላችሁ ሄርሜላን ታንቆሽሻላችሁ ስለዚህ ሄርሜን አንድ ሰው እንዳይሰድባት ሄርሚ ስነ ስርዓት አላት ሄርሚ ለፍቅር አብርሽ እንዲድን የምትጥር ሰው እንጂ አብርሽ እንዳይድን የምታረግ ሰው አይደለችም እንደገና አብርሽን ደግሞ ለምትኝታ ይዛ ሄዳ ሩም ውስጥ 3 ቀን 4 ቀን አስተኝተው መከራውን ስታበላው ቆይታ ነው መልሳ ያመጣችው ምናምን እሰይ ደግ አደረገች እሰይ ለእንደዛ ከሆነ ሩታም ለእንደዛ ነው የፈለገችው ማለት ነው እንደዛ ነው ብላችሁ የምታስቡት እንደዛ አረገችኝ ብሎ ሲናገር ሰምታችኋል እንደዚህ የምትሉት ለምንድን ነው የማይሆን ነገር የምትናገሩት አግንቷት ነው ሄርሜላን አብርሽ አግንቷት ነው እንደዚህ የምትሉት ምንድን ነው የምታስቡት ነገር ማርያም የምታስቡትን ነገር የምትናገሩትን ነገር ምን እያለ ነው ምናምን የሚለውን ነገር እኔ እንጃ ለምን ፎከስ እያደረጋችሁት እንዳልሆነ አላቅም እና ሄርሜ የፍቅረኛ ችግር የለባትም ገባችሁ ሄርሜን ጥብረር ብሎ የሚያገባት ብዙ ፍቅረኛ አላት ብዙ ማለት ነው ግን አብርሽን እንትን ለማለት ሳይሆን ጤናውን ለመጣር እንደ ድሮ እንዲሆንላት እንዲስቅላት ምናምን ስለምትፈልግ ነው ሄርሜ እንጂ የባል ችግር የለባትም ሄርሜላን እዚህ ውስጥ እስኪ ውጪ እንየሽ ነገሩን ብለን እንትን ብንላት ሩታም ታቆማለች እርግጠኛ ነኝ ነው የምላችሁ ማለት ነውና ሩታ ከሄርሜላ ጋር መሆን እንዳይፈልግ እንጂ በቀል ምንድነው ምናምን የሆነ እንትን ሪፖስት አድርጋ አይታችኋታል በቀል አይቀርም ይዘገያል እንጂ ነው ምናምን እንደዛ ነገር እያለች ማለት ነውና ሩታ አስመሳይነት ለማንኛውም እወዳችኋለሁ ቅመሞቼ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በእስትና ጋብዛችኋለሁ ባይ ማታ ቸር ወሬ ያሰማን